በእርግዝና ወቅት የግብረ ስጋ ግንኙነት ማድረግ ይፈቀዳል? ከተፈቀደስ ለነማን ይፈቀዳል? ለነማን ደግሞ ይከለከላል? በእርግዝና ወቅት የሚደረግ የስጋ ግንኙነት ጥቅም አለው ወይስ ጉዳት? በዚህ አጭር ቪዲዮ እነዚህን ጨምሮ ሌሎችንም እጅግ በጣም ጠቃሚ ነጥቦችን እነግራችኋለሁ። እስከ መጨረሻው ተከታተሉ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያው ጥያቄ በእርግዝና ጊዜ የግብረ ስጋ ግንኙነት ማድረግ ይፈቀዳል ወይ የሚል ነው። አጭርና ግልጹ መልስ አዎ፣ ለብዙ ጥንዶች አብዛኛውን ጊዜ ይፈቀዳል። ለጤናማ እርግዝና የግብረ ስጋ ግንኙነት ምንም ጉዳት የለውም። ብዙ ሰዎች ጽንሱ ላይ ችግር ቢያመጣስ ብለው ይሰጋሉ። ጽንሱ በብዙ ሽፋኖች ማለትም በአምኒዮቲክ ሳክ፣ በማህፀን ጡንቻዎችና የማህፀን በርን በሚዘጉ ሙከስ የተሸፈነ ስለሆነ የተለየ ጉዳት አያደርስበትም። በእነዚህ ተፈጥሯዊ መከላከያዎች ምክንያት የጽንስ መጨንገፍን አያስከትልም። ታዲያ ጉዳት ከሌለው ጥቅም ሳለው ወይ ከተባለ የሚከተሉት ጥቅሞች አሉት። አንደኛ፣ ስሜትን ያሻሽላል፣ ጭንቀትንም ይቀንሳል። የግብረ ስጋ ግንኙነት ጭንቀትን ለመቀነስ የሚረዱ ጥሩ ስሜትን የሚሰጡ እንደ ኦክሲቶሲን፣ ኢንዶርፊንስ እና ዶፓሚን ሆርሞኖችን ወደ ደም ያስለቅቃል። እነዚህ ሆርሞኖች በእርግዝና ወቅት የተለመዱ የስሜት መዋዠቆችን ያሻሽላሉ። ሁለተኛው፣ የደም ዝውውርን ይጨምራል። ረጋ ያለ የሰውነት እንቅስቃሴ የደም ዝውውርን ይጨምራል። የግብረ ስጋ ግንኙነትም የደም ዝውውርን ከሚጨምሩ እንቅስቃሴዎች ውስጥ ይጨመራል። ይህም በእርግዝና ወቅት ለጤና የሚጠቅም ነው። ሶስተኛው፣ እንቅልፍን ያሻሽላል። ኦርጋዝም ሰውነትን ዘና እንዲል ያደርጋል። ይህም ከኦርጋዝም በኋላ እርጉዝ ሴቶች በተሻለ ሁኔታ እንዲያርፉና እንዲያንቀላፉ ይረዳቸዋል። በተጨማሪም ከአጋራቸው ጋር ያለውን ግንኙነትና ቅርበት በማጠናከር ለእናቲቱና ለጽንሱ ጤና ድጋፍ ያደርጋል። በእርግዝና ጊዜ የግብረ ስጋ ግንኙነት መደረግ የሌለበት መቼ ነው ወይም ለነማን ይከለከላል ለሚለው የመጀመሪያው የእንግዴ ልጅ ወይም ፕላሰንታ ከጽንሱ በታች የማህፀን በር በሚሸፍንበት ጊዜ ነው። በዚህ ጊዜ ከፍተኛ መድማትን ሊያመጣ የሚችል በመሆኑ ሴክስ በፍጹም መደረግ የለበትም። ይህ በእርግዝና ክትትል ጊዜ በአልትራሳውንድ ታይቶ የሚታወቅ ሲሆን በሐኪሞች የሚነገር ነው። ሁለተኛው፣ ከዚህ ቀደም ባልታወቀ ምክንያት ጊዜ ሳይደርስ የወለዱ ወይም የጽንስ መጨንገፍ ታሪክ ያላቸው እናቶች ሴክስ በፍጹም ማድረግ የለባቸውም። ሶስተኛው፣ ከማህፀን የሚወጣ የደም መፍሰስ፣ ለየት ያለ ፈሳሽ መፍሰስ ወይም ከባድ የሆድ ቁርጠት ሲኖር ግንኙነት መደረግ የለበትም። አራተኛው፣ መንትዮችን የተሸከመች እናትም ግንኙነትን ማድረግ አይፈቀድላትም። እነዚህ ከላይ የተጠቀሱ ነገሮች ያለባቸው እናቶች የደም መፍሰስን፣ የማህፀን ኢንፌክሽንን፣ ጊዜ ሳይደርስ መውለድን ወይም የጽንስ መጨንገፍን ሊያስከትል ስለሚችል ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ከተጠቀሱ ነገሮች ውጪና ከአንዳንድ አልፎ አልፎ በልዩነት በሐኪም ሊነገሩ ከሚችሉ ነገሮች ውጪ በጤናማ የእርግዝና ጊዜ የግብረ ስጋ ግንኙነትን ማድረግ ምንም ጉዳት የለውም። ለመሰል የጤና መረጃዎች ቻናሉን ሰብስክራይብ ያድርጉ። ይህ ጠቃሚ ቪዲዮ ሌሎች ጋር እንዲደርስ ላይክ እና ሼር አድርጉ። እስከ ቀጣይ ቪዲዮ መልካም ጊዜ